ማዘሯ ጭሱን አልቻልኩት ግን የጋገርኩትን ቂጣ ባየሽ ወሬኛ ማሽጅስ ችሎ እርሴስ ልማዱ ነው ሆሬን አታስቂው አረ ልጄ ለቀቅ አርጓት ነይ ልጄ ነይ የኔ ባለሙያ ብዙ አታውራሺ አንተ ነህ ነገር የለም ታጣይ ደጋ አደርሾይ ደጋ አድር ያለው ተስፋዬ ንጉሱ የሚወዱ ሳቡን ላይ ደርሳል ይባላል ሳይነጋ ወዴት ልህ ነው ከብቶቹን ለግጦሽ ላሰማራው ጥቼ ነው ይወናች ማዘሯ ጸደረ አሃ ጎብዘሻል ወይ እኮ አንቺ ልጅ እና እኔና ደከምሻት አይደለ የምን ድካም በልጀግረው ይሄ ማዘሯ አምጪው ተስፋዬ ንጉሱ እስቲ ባርከው እስቲ ልጆች እጁ አንጡ ስብሃት ላይ በሉ እንብላ እኔ ሆሬን አልቻለኝም ወተት ሲፈላ በቂጣ ይበላሉ አረ ብቻሽን ወተት ልጠጪ መጣሁ አሃ ማዕድ ቀርቦ ወዴት ነው እዚሁ ነኝ ሽንቴ መጣ ተው ይመጣል የኛ ቤት ልጆች ምግብ ሲቀርብ ችግር አለባቸው እስከዛኛ እንብላ ይደርስብናል ረስቼው አንተ ጅብ ወተቴን ጠጣኸው ታዲያ አንቺ ማን ቀበጥነሽ ለብቻሽ የምትጠጪው ደሞ ያወራል እንዴ እኔማ አትረፊ ተብዬ ተረግሜያለሁ ነይ ትንሽ ዋን ያፈላልሻለሁ እስቲ የለችም የት ሄደች እስቲ ቆይ ተረጋጊ የት እንዳከድ ነው ማርያ ትንሿ ለሀገሩ አዲስ ነኝ ልቀቀኝ እኔ አላውቅም ልቀቀኝ በእናትህ ልቀቀኝ ረፊ አንቺ ሞትሽን አታፋጥኝ ጫኔ ልጅቱን እንደወሰድካት ሰምተዋል መሬቴን ካለቀቁ ልጅቷን አለቅም ሂዱና ነገሯቸው ደግ የተስፋ መቀነት እናት ዓለም ደጓ እንደሷ እኔ ክፉ ሰው አይደለሁም አያትሽን ጥያቄ መጣሽበት ቤት ግማሽ ቤተሰቦች በገዛ መሬቴ ሲያሰቃየኝ አሁን ግን መሬቴን እፈልጋለሁ ነገ በርቁ ምን እንደሚወሰንናል እንግዲህ ትልቁ በአንዱ በእንግሊዝ ትልቁ እርቅ ነው በቃችን ያጽናላል አርጌልሃለሁ ግን መሬቱን ከወሰድክ በኋላ እዚህ ነው የምትኖረው አው ሄት ሄዳለሁ ወይ ደግሞ እኮ መሬትሽን ሽጠህ ጸድ ሪል ስቴት ባማኮን የሚባል ሪል ስቴት መግዛት ትችላለህ ከዛ እዛው አዲስ አበባ እንገናኛለን ካሳንቺስ ባምቢስ አትላስ ፍሬንድሺፕ ጸድ አፓርትመንቶች እየገነቡ ይገኛሉ በቃ አዲስ አበባ እንገናኝ ቻው ባማኮን ሪል ስቴት ማዘሯ ትወና ነፍሴ ነው ከሱ ተለይተሽ ዱሪ ከምትኝ ሞቴን እመርጣለሁ እኔ ከሰል ቸርችሬ ያሳደግኩሽ ለዚህ አይደለም ህልሜ ነው የብዙዎች እግር ላይ ቦታ እንዲሰጡኝ የወደኩበት ምክንያት በስልክና በቴክስት የተማጸንኩበት እውነት ኦዲሽን ፍለጋ የተንከራተትኩበት
የኔም ባር ክፍ ይበል። እኔ እንዴት የሙሽሪት ልጅ ዶክተር ኢንጂነር እንድትሆኝ ነው የምፈልገው። እሱ ነው የሚያበላው። አልችልም። መማር መኖር መስራት የምፈልገው ከትወና ጋር ነው። ማዘሯ በእናትሽ አግዢኝ፣ ህልሜን እንዳገኘ እርጂኝ። ዝም በል አንተ ደግሞ። እንግዲያውስ ከ12 ሰዓት በፊት እቤት እንዲገቢ እንዴ! አረ ማዘሯ ምን እሱ ገረመሽ? ያስመዘገብኩሽን ትምህርት ትጀምሪያታለሽ። አልችልም። ማን አንቺ ፈቃጅ አደረገሽ? አስተዳዳሪዋ እኮ እኔ ነኝ። ከፈለሽ ከቤት ሽወጣልሻለሁ። ነጭ አረ የምን ጨዋታ ነው? እናትና ልጅ ዜድዬ የኔ እናት ስሞትልሽ እንጀራዬን አቃጠለች። አባት ማገርነት በእናት አበሩ ይሄን ፊልም የምትለውን ነገር ካላቆመች እኔ ቤት መኖር እንደማትችል ንገሪያ። እሺ ማርዬ፣ እናትሽ የምትዩ ፊልም አልወደደችውም። እሱ ነፍስ ስታቂ ደርሳል። እና አሁን እናትሽን ይቅርታ ጠይቂያት። የተስፋ መቀነት እናት ዓለም ደጓ ከቁም የከበረ በይቅርታ በይ ዜድዬ፣ አደግመን በኔ ይሁንብሽ። ይቅርታ በቃ ሸርገልሻለሁ። እሳይ በሉ ደህና ዋሉ። አመሰግናለሁ አበርዬ፣ እግዚአብሔር ይስጥልኝ። ኧረ ምን አረ ተነሽ፣ በቃ እኔ ልጠባ። ተታረቃችሁ? በሉ ማዘሯ መጣሁ። ውሃውን ሳከፍል እንዳትመጣ። ያው ጨርሻለሁ። በቃ ወደ ክላስ ልሂድ። ትላንትና አንተሶ ዛሬን ተንተርሶ ምናል እወድሻለሁ ብትለኝ ፈርቼሽ አልነገርኩሽም እንጂ እኔም እኮ እወድሻለሁ። 12 ሰዓት ተኩል ሆኗል። ቤት አለ ብለሽ እንዳትመጪ። አረ ማዘሯ ደርሻለሁ እኮ። ሄሎ ሄሎ፣ ነገን እንዴት ልየው? አምሽተሽ ሄሎ ቤተሰብ። አረ እመጣለሁ። መጣሁ። ማዘሯ ውጤት ተለጥፏል ተብሏል። አይቼ ልምጣ? መቼ ጀመርሽን ጨርሰሽ ታውቂና ታሽጂ። ተዋናይት ማሪያ ዮሴፍ ተመስገን። እምወደውን ለመስራት ሀብዬ ጀመር። በዚህ ሁሉ ከእግዚአብሔር በታች ያልተለየኝ አንድ ነገር አለ። እሱም ዊነር ኸርባል ነው። 100% ከተፈጥሯዊ ግብአቶች የተሰራ የፀጉርን ጤና የሚጠብቅ ቆንጆ የፀጉር ቅባት ነው። በተለየ አቀራረብ ሻምፖና ኮንዲሽነር ይዞ መጥቷል። በየሱቅና ሱፐርማርኬቱ ማግኘት ትችላላችሁ። ዊነር ኸርባል ምርጫችሁን ባይ። ሰው እንዴት ቀልድ አይመርልህ ተብሎ ይረገማል? ስነ ስርዓት ይኑርሽ። እኔ አልተረገምኩም። ስለ አንቺ ማን አወራና ነው? ወይስ ቀልድሽ እንደማያምር በሙሉ እየነገርሽኝ ነው? ያንተ ተንኮል መስጠፋኝና ሴትዮ፣ ገና ለገና ይሆናል ብለሽ ያልተጠራሽበት ነገር ላይ ዘው አትበይ። አንተ ማርፋ የተቀመጥክበትን ድንጋይ አሙቅ። አማን ሰላም 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 ቁራሊው አሮጌ ጫማ ያለው ቁራሊው አሮጌ ጫማ ያለው ቁራሊው 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 ነው። ይሄ ስንት ትገዛኛለህ? ለምን ያዋጣሻል? ያማል እንዴ? ጫማው እኮ ውድ ነው የተገዛው። እና ስንት ብዛታሽ ፈልገሽ ነው? ይኸው እስኪ ከመረገጡ ዛት እኮ በጣም ተንሻፈረ። እሱማ ልክ ነህ። ሄድ ብቻ አይደለም ሲያስብ ሸፋፋ ነው። ግን እኔ ብለህ ትንሽ ጨምርልኝ። በቃ ምን ትመስላለች? ደነዝ አንቺ ግን ያምሻላ። ታዲያ ብር ስጠኝ ስልም ብያልከኝ አይደል? እኔን ከምትጠይቂ ለምን ገንዘብ በ20 ሚል ፕሮግራም ላይ ቤትሽ ቁጭ ብለሽ ገንዘብ እንዴት መስራት እንደምትችይ አትማሪ? ምንድነው? በዲጂታል መንገድ በ20ዎቹ ውስጥ ገንዘብ እንዴት መስራት እንደምትችይ የሚያስተምር የኦንላይን ኮርስ ነው። በዛ ላይ ኮርሱ ለ3 ቀን ብቻ ነው። የምርህን ነው እንደምን? አዎ፣ በዛ ላይ ገንዘብ በ20 ለየት የሚያደርገው የትም ሳትሄጂ የትም ሳትወጪ ቤትሽ ውስጥ ቁጭ ብለሽ ኢንተርኔት ብቻ በመጠቀም መስራት የምትችይበት መሆኑን ነው። አመሰግናለሁ ወንድሜ። ምንም አይደል። ጸባይ ካለሽ ሌላ መረጃ የሚነገርሽ። አሁን አሳልፊ።